ሰላም ጤና ይስጥልኝ እንደምን አደራችሁ። የኢትዮ ኮደርስ አገልግሎት ወደ ዳግም እንግዲህ ወደ ስራ ተመልሷል። እንዴት አድርገን ኮርሶችን መመዝገብ አለብን የሚለውን በዚህ ቪዲዮ አጭር ማብራሪያ ሰርቻለሁኝ። ተከታተሉኝ። ይህን ቪዲዮ ሌሎችም ደርስ ሼር አድርጉ። በመጀመሪያ ደረጃ ሁሌ መነሳት ያለባችሁ ከኢትዮ ኮደርስ ዶት ኢቲ ዌብሳይት ነው። ከዛ ልክ እንደምታዩት ስታርት አፕሊኬሽን የሚለው አሁን መጥቷል። እሱን አፕሊኬሽናችንን እንሞላለን ማለት ነው። ከዛ በፊት ግን መጀመሪያ ላይ ፔንዲንግ ሪኩዌስት ላይ ያሉ ኮርሶች መሰረዝ አለባቸው። አዲስ ኮርስ ለመመዝገብ እነዚህ ፔንዲንግ አፕሩቫል ያሉትን ኮርሶችን ሁሉንም አንድ በአንድ ካንስል አድርጓቸው። ከዛ በኋላ ነው መመዝገብ የምትችሉት። ይሄ እያለ ኮርስ መመዝገብ አትችሉም፣ ካንስል ነው የሚያደርግባቸው። ስለዚህ ኢትዮ ኮደርስ አሁን ካታሎግ ላይ ትገቡና ከነዚህ ከአራት ኮርሶች የትኛው ኮርስ ለእኔ ተስማሚ ነው፣ ቅድሚያ ሰጥቼ የት ልውሰደው። ከዚህ በፊትም እንደገለጽኩላችሁ አንድ ኮርስ 2 ወር ይወስዳል። ከዛ ላይ አንድ ኮርስ ከተመዘገብን በኋላ ድጋሚ ሌላ ኮርስ ማመልከት አንችልም። ስለዚህ ከአራቱ ኮርስ አንዱን ኮርስ ፕራዮሪታይዝ አድርገን ለእኛ ተስማሚ የሆነውና ቅድሚያ ልንወስድ የምንችለው በዚህ 2 ወር ውስጥ የትኛው ኮርስ ነው የሚለውን በቅድሚያ ወስዳችሁ ፕራዮሪታይዝ አድርጋችሁ አንድ ኮርስ መጀመር አለባችሁ የሚል ሀሳብ ነው ያለኝ። ስለዚህ ከአራቱ ኮርስ የትኛው ነው የተሻለ ተስማሚ ብለን የሚለውን እዚህ ጋር 4 ኮርሶች ናቸው እንደምታውቁት። አንድሮይድ ዲቨሎፐር ፈንዳሜንታልስ፣ አርቲፊሻል ኢንተሊጀንስ ፈንዳሜንታልስ፣ ዴታ አናላይሲስ ፈንዳሜንታልስ ኤንድ ፕሮግራሚንግ ፈንዳሜንታልስ ናቸው። ከእነዚህ ከአራቱ ቅድሚያ ሰጥተን የትኛው ነው የምንወስደው? እኔ አሁን ለምሳሌ አርቲፊሻል ኢንተሊጀንስ ኮርስን ላመለክት ነው። ወደ አፕሊኬሽኑ እንሄዳለን ማለት ነው። ስታርት ስለ ይሄኛው ስለ ኮርሱ ዲስክሪፕሽን ነው። ኮርሱ ምን ያክል ጊዜ እንደሚወስድም ጭምር ናኖ ዲግሪ መሆኑ ናኖ ዲግሪ የኡዳሲቲ ላይ ተመራጭና ተወዳጅ ኮርስ ነው፣ የኮርስ አይነት ነው። ስለዚህ ስታርት ኖሚኔሽን ማለት ጓደኛ መጋበዝ ነው። መተው ትችላላችሁ። ስታርት ማይ አፕሊኬሽን የሚለውን ይሄንን ፎርም ፈጠን ብለን አስፈላጊ ነገሮችን እንሞላለታለን። ክልላችሁ ከየት ነው? ከኢትዮጵያ ነው። የትኛው ክልል ላይ ነው ያለው የምትኖረው የሚለውን ነገር እሱን መልስ እንሰጣለን። ፕላስ እንደዚሁ እድሜ ምናምን የሚሉ ፎርሙን የሚጠይቃቸው አጠቃላይ ነገሮችን ተሟላሽ ስልክ ቁጥር ይጠይቃል። ስልክ ቁጥር እንሞላለን። እንጠቀምበትን ስልክ ቁጥር ትክክለኛ ስልክ ቁጥራችንን እናስቀምጣለን። በኋላ ለቨሪፊኬሽን ስለሚያገለግል ስልክ ቁጥራችንን እንሞላለን። ከዛ ጀንደር ፕላስ የተማረው የትምህርት ደረጃችን ሌቭላችን ምንድነው? ማስተር ነው፣ ፒኤችዲ ነው፣ ዲግሪ ነው የሚለውን ነገር እሱንም እንሞላለን። አሁን ፎርሙን ለማስገባት ስለሆነ የተማርከው የትምህርት ፊልድ ምንድን ነው፣ እንደዚሁም ፊልዱ ያጠና ፊልድ ምንድን ነው የሚለው ነገር እሱን እንሞላለን። ፕላስ የተማራችሁበት ተቋም የት ነው፣ እንደዚሁም የአሁን ኢምፕሎይመንት የምትሰሩበት ተቋም የት ነው። እዚህ ጋር ኢምፕሎይመንት ስታተሳችሁን ከላይ ትሞላላችሁ። ፉል ታይም ምናምን የሚለውን ነገር ኤክስፒሪየንሳችሁን እዚህ ጋር ታስቀምጣላችሁ። ከዛ በኋላ ይህንን ኮርስ እየወሰድክ ያለው ምን ለማድረግ ነው? አዲስ ስራ ለመጀመር ነው ወይስ ለምንድን ነው የሚለው ነገር እሱንም ጭምር ምላሽ እንሰጣለን። ከዛ በኋላ ደግሞ ስለዚህ ኮርስ መረጃ ያገኘሁ ስለዚህ ኮርስ መረጃ ያገኘሁ ከየት ነው የሚለውን ነገር እንደዚሁ ምላሽ እንሰጣለን። አሁን እዚህ ጋር ፊኒሽ ኤንድ ሰሚት ለማድረግ ምንድነው የጎደለ ነገር ያለው? ፊኒሽ ኤንድ ሰሚት ለማድረግ የጎደለ ነገር አለ ከመሃል። ስለዚህ እሱን እናሟላለን። ወደ ላይ ሄደን ቼክ ስናደርግ አሁን ለምሳሌ እድሜን ፓስ አድርጌን ያለፉትና እድሜን በተመሳሳይ እንሞላለን። ከዛ በኋላ አሁን ኢኔብል ሆነልን። ፊኒሽ ኤንድ ሰሚት ስናደርግ ዋው አሁን ስታርት ለርኒንግ እስከዛሬ ስንቸገርበት የነበረው ነገር ስታርት ለርኒንግ የሚለው መጥቶልናል። ይሄ ሊመጣላችሁ የሚችለው እነዛ ነገሮች ካንስል ካደረጋችሁ በኋላ ነው። ፔንዲንግ ላይ ያሉ በሙሉ እስከዛሬ ስንጠይቃቸው ስናመለክታቸው የነበሩ ኮርሶች በሙሉ መሰረዝ አለባቸው። ስለዚህ አሁን ስታርት ለርኒንግ የሚለው መጥቶልኛል። በዚህ መልኩ ኮርሴን መጀመር የምችል መሆኑን እንድታውቁ ነው። ይሄ ቪዲዮ ሌሎችን ደርስ ሼር አድርጉ።